አስረጅን ስለ ቪዲዮ ስትሰሪ ምን እንዳልሽና ምን እንደምትፈልጊ ምንድን ሆንሽ እንደምትፈልጊ እህታችንን በምን እንድንረዳት እንደምትፈልጊ አስረጅን። እሺ ቪዲዮ ከመስራት በፊት እኔ በቅርበት ማውቃት የሰፈሬ ልጅ ነበረች እና ከዛሬ 4 ዓመት በፊት ዱባይ ነበረች። ዱባይ የሀበሻ ሬስቶራንት ውስጥ ተቀጥራ ትሰራ ነበረ። አውቃለሁኝ እዚህ እንዳለች፣ ግን እዚህ ሀገር እኔም እዚሁ ያለሁት ላገኛት ግን አልቻልኩም ነበረ። አሁን ከ4 ዓመት በኋላ ኢትዮጵያ ከሄደች በኋላ አገኘናትና በኢሞ ስናወራት የነበረችበት ሁኔታ ነገረችኝ። ከዛ እኔ ባጭሩ መጥቼ እዚህ ቪዲዮ ሰራሁኝ። ጉዳዩ አሳጥሬ እነግርሻለሁ። ከዛ ልጅቷን አቀርብልሽና ለራሷ ትጠይቃታለሽ። ጉዳዩ ምን መሰለሽ? የሀበሻ ሬስቶራንት ውስጥ ተቀጥራት አገር ቤት ኢትዮጵያ የሀበሻ ሬስቶራንት ውስጥ ተቀጥራ ትሰራ ነበረ ልጅቷ እዚህ ከመምጣቷ በፊት። እዛ ተቀጥራ በምሰራበት ሰዓት የአሰሪዋ ጓደኛ የሆነች እዚህ ሀገር ምግብ ቤት ያላት ሴት አለች። እቺ ልጅ እዛ ቤት ባህላዊ ምግቦች ትሰራለች። ጎበዝ ናት። ባህላዊ ምግቦችን አሪፍ አድርጋ ታበስልናት። ስታበስል ታይና መጀመሪያም ዱባይ የመምጣት ፍላጎት ነበራት ልጅቷ። ዱባይ መሄድ ትፈልጊያለሽ አይደለ ስትላት፣ አዎ በቃ እኔ ምግብ ቤት ስላለኝ እኔ ጋር ልውሰድሽና እዛ ትሰሪያለሽ ትላታለች። እሷም መጀመሪያም ፍላጎት ስለነበራት እዚህ ትመጣለች። ካመጣቻት በኋላ መጀመሪያ ከኢትዮጵያ ስትመጣ በኢትዮጵያ ብር እንደምትከፍላት አልነገረቻትም። እዚህ ካመጣቻት በኋላ እንዳለችውም ስራዋን ቀጠለች። በመሀል ያው እንደ ማንኛውም ሰው ስልክ ትፈልጋለች። በጣም ትንሽ የህፃን ልጅ ትታ ነበረ እየመጣችው ቤተሰቦችን ለማግኘት ስልክ ምናምን ስትል፣ አይ እዚህ ቤት ስልክ መያዝ አይቻልም፣ ስልክ ማውራት ስትፈልጊ በወር 1 ቀን እኔ ራሴ ደውዬ ለ10 እና ከ15 ደቂቃ ያልበለጠ አገናኝሻለሁ ተባለች። ከዛ በወር 1 ቀን ወደ ቤተሰቦቿ ጋር ትደውልና እናቷና ልጇን ታገኛለች። ብርም ደግሞ ወሯ ሲደርስ በወር አይደለም የሚሰጣት፣ የ2 ወር የ3 ወር በአንዴ የ1 ወሩን ይያዝና የ1 ወሩን ይላክላታል። የ1 ወሩን ይያዝና የ1 ወር ይላክላታል። ታሪኩ በጣም ሰፊ ነው። ባጭሩ ግን የሚከፈላት በኢትዮጵያ 10,000 የኢትዮጵያ ብር ነው። እሱም ወደ ኢትዮጵያ ነው የሚላክላት እንጂ በእጇ አይሰጣትም። እንደዚህ ስታደርግ ሴትዮዋ ጠይቂያት ነበራለች። በዛት እሷ ኢንፎርሜሽን ምንም የላትም። ዱባይ ውስጥ ምግብ ቤት ለሚሰራም ሰው የመዳም ቤትም ለሚሰራ ሰው ስንብር እንደሚከፈለው ምንም የምታውቀው ነገር የለም። ስለ ሶሻል ሚዲያም ኢትዮጵያም እያለች ስለ ሶሻል ሚዲያም ምንም አይነት ግንዛቤ ስላልነበራት የተባለችውን እሺ ብላ መስራት ቀጠለች። ከሆነ ጊዜ በኋላ ወንድሟ እዚህ ሀገር የአክስቷ ልጅ ስላለች የልጅቷ ወንድም አክስቷ ልጅ ጋር ይደውልና እህቴ እኮ ዱባይ ነው ያለች። ይቅርታ እኔ ጥያቄ ስሟ ርስቴ ትባላለች። የአባቷ ስም ግን አላውቀውም። ችግር የለውም ስሟ በቂ። እሺ ርስተን አታበዳ አይደለ? ርስተን አንቺ ምንሽ ናት? የሰፈሬ ልጅ ናት። ውስጥ የሰፈር ልጅ። እሺ መጀመሪያ ከኢትዮጵያ ስታመጣት የሬስቶራንቷ ባለቤት በስንት ደሞዝ ተስማምተው ነው የመጣ? ደሞዝ አልተነጋገርንም ማለች። ደሞዝ ሳይነጋገሩ ነው ያመጣቻት። ካመጣቻት በኋላ ኢማራት ከገባች በኋላ ነው ደሞዝሽ በኢትዮጵያ 10,000 ነው ብላ የነገረቻት። እሺ በ10,000 የኢትዮጵያ ብር ደሞዝ በድርሃም 300 ድርሃም በ300 ድርሃም እህታችን ለስንት ጊዜ ያገለገለች? ቪዲዮ አጥቼ ባወራሽ ቅር ይልሻል? ችግር አለው? ቪዲዮ ለምን ማጥፋት ፈለግሽ? መዳሜ እየሄደች እየመጣች ስለሆነ ስራም ስለምን ችግር የለውም። ኦልሬዲ ስላየንሽ በቪዲዮ ማንነትሽን ማጥፋት ትችያለሽ። ችግር የለም። እሺ አጥፍ፣ ችግር የለም። እሺ እና 10,000 ብር ለስንት ዓመታት ነው በ10,000 ብር የሰራችው እህታችን? 2 ዓመቷ ጨርሳ መሄድ ስትፈልግ መሄድ አትችይም ብላት ከእንደገና ቪዛውን አደሰችላትና 4 ዓመቷ ሳይሞላት ነው በመሀል ያሳፈረቻት። ስለዚህ 3 ዓመት ከስንት ጊዜ? ወሩን በትክክል አላውቀውም፣ ግን ራሷ ልትነግርሽ ትችላለች። 3 ዓመት ከምናምን እንለዋለን። ችግር የለውም። 3 ዓመት ከምናምን ጊዜውን በትክክል ስለማ እሺ በዚህ ጊዜ ውስጥ በ3 ዓመት ከምናምን ውስጥ 10,000 ነበር ደሞዟ። ሌላ ምን በደል ይደርስባት ነበር? አይ የመጀመሪያ 2 ዓመቷ 10,000 ብር፣ ከዛ በኋላ ደግሞ 1,000 የኢትዮጵያ ብር ተጨመራልኛለች። 11,000 ሆነላት። ከስንት ጊዜ በኋላ? ከስንት ጊዜ? ከ2 ዓመት 2 ዓመቷ ጨርሳ የ3ኛ ስትጀምር
1000 ተጨማሪ ከ2 ዓመት በኋላ 1000 ብር ተጨምሮ። ከዛ ውጭ ስልክ የላትም። ስልክ በፍጹም እዛ ቤት ከገባች ስልክ ይዛ አታውቅም። እሺ ከ2 ዓመት በኋላ 1000 ብር ተጨምሮታል። ስልክ በፍጹም አይፈቀድላትም ነበር። ቤተሰቦቿ ጋር በየስንት ጊዜው ትደውል ነበር? በወር 1 ቀን፣ በዛ ቢባል ከ2 ወር 1 ቀን በወር በምትደውለው። እሺ ደሞዟ የሚላክላት በየ2 ወሩ ነበር? አዎ የ1 ወር እያዝብኝና የ1 ወር ይላክልኛል። የ2 ወር ሲይዝና የ1 ወር ይላክልኛል አለች። ደሞዝ 2 ወር እየያዘች የ1 ወር ማለት ደሞዟ የሚላከው በየ3 ወሩ ነው ማለት ነው። አዎ የ1 ወር ትልክልኛለች። እሺ ከዛ ውጭስ ምን በደል ይደርስባት ነበር? ከነዚህ ከጠቀስሻቸው ነገሮች ውጭ በግል የሚደርሱባት ብዙ በደሎች እንዳልሆነ ነገረችኝ። በዋናነት ግን በጣም ረጅም ሰዓት ትሰራ እንደነበረ እና በቂ ውሃ መጠጣት እንደማይቻል፣ በቂ ውሃ ጠጥተን በፈለግኩት ሰዓት ሽንት ቤት መሄድ አልችልም አለች። በቂ የሆነ ውሃ እንደፈለጉ መጠጣት አልችልም፣ ምክንያቱም ሽንት ቤት በቀን ከ2 ጊዜ በላይ ሽንት ቤት መሄድ አይቻልም። ማይ ጉድነስ ውሃ እንደፈለጉ መጠጣት አልችልም፣ ምክንያቱም ሽንት ቤት ከ2 ጊዜ በላይ በቀን መሄድ ስለማይቻል። ሌላው ከኢትዮጵያ ውጭ ምግብስ? እኔ እንጃ ስለ ምግብ አልነገረችም፣ አልጠየኳትም። እሺ ከዛ ውጭ ስድብ እና ዱላ አለ? እኔ አልጠየኳትም ስለሱ። ስልክ ስንት ሰዓታት ነበር የምትሰራው? ግን ከኢትዮጵያ ውጭ ጠዋት 5 ሰዓት ይገቡና ማታ 2 ሰዓት ነው ወደ መኝታ የምትሄደው። 5 AM ከዛ ስንት ሰዓት ወደ መኝታ ትሄዳለች? 2 ሰዓት AM 2 AM። ኧረ ዝም በይ። 24 ሰዓት ሊሞላ እኮ 3 አወር ብቻ ነው የቀረው። ስለዚህ ከ21 ሰዓት ነው የምትሰራው እያልሽ ነው? 5 ሰዓት እገባለሁ፣ 8 ሰዓት ከማታው 8 ሰዓት ነው እገባለች። 8 ሰዓት በኢማራት 8 ሰዓት ከሆነ በኢትዮጵያ ከምሽቱ 2 ሰዓት ነው። አንቺ ግን እያልሻለሽ ሌሊት 2 ሰዓት ነው እህቴ፣ እርግጠኛ ነው? በኢማራት 2 ሰዓት በእኛ ሰዓት ሌሊት ሰዓት ትንቴን። ስለዚህ 24 ሰዓት ሊሞላ 3 ሰዓት ብቻ ቀረው። 5 ሰዓት ተነስታ እስከ 2 ሰዓት ድረስ ምትቆይ ከሆነ 21 ሰዓት ነው የምትሰራው ማለት እኮ ነው። 21 ሰዓት እንደዛ ነው ያለችኝ። ሬስቶራንቱ 24 አወር ነው የሚሰራው? አላውቅም እሱን። ኦኬ እሺ። አሁንስ የሬስቶራንቱን ስም አትናገሪ? የሬስቶራንቱ ስም እራሷ ትናገር ልጅቷ። ፍሬያት እሺ ትምጣ። ሬስቶራንት ማን ነው? እርስቲ። ኦኬ እርስቲ እዚህ ኢማራት ነበርሽ? ዩናይትድ አረብ ኢማራት ነበርሽ? ምን አልሽኝ? ዩናይትድ አረብ ኤምሬት ውስጥ ነበርሽ ወይ? አዎ ሀቡ። እሺ ዱባይ ነበርኩ። ምንድን ነው የሚጮኸው ነገር? ማዳመጥ አልቻለም። የሆነ ውሃ የሚፈስ ነገር ትንሽ ከጫጫታ ወራቂና ምንድን ነው የደረሰብሽ? መጣሽ የደረሰብሽ ነገር ምንድን ነው? የደረሰብኝ ነገር በጣም ብዙ ነገሮች ነው የተበደልኩት። ስመጣ ወደ ሀገሬ ስመለስ በታስነጠቅ በድንገት አምጥታ ነው የሸኘችኝ። አንደኛ ሁለተኛ ነገር በኢትዮጵያ ብር ነው የሚታሰረኝ የነበረው። በጣም ብዙ በደረስ ብዙ ደርሶብኝ ነው የመጣሁት። በጣም ማለት ነው። እነሱ ነውዶቼ በጣም እንትን ሲሉ አዝኖ ነው እንትን ወደ እናንተ ሊያገናኘኝ የፈለጉት። ሀቡ ካልተሰማሽ በጣም ብዙ በደል በድለውኝ ነው የመጣሁት። ይሰማል መቼ ይሰማል። ስንት አመት ሰራሽ? እዛ አሁን 4 አመት ሊሞላኝ
ሊገባኝ 2 ወር ብቻ ነው የቀረኝ ነበር። ማነው ሰኔ 1 ላይ የገባሁት የነበረው የመጣሁት ያው ማነው እንትን ላይ ነው። ይህ ምንድን ነው የሚባለው? ማዚያ ነው የመጣሁት። ደሞዝሽ ስንት ነበር? ደሞዝ 10,000 ነበር። እዚህ አነጋግራኝ የሄደችው። ከዛ ደግሞ የላከችኝ አሰሪያትን እንትን ስትነች ስትናገራት ስትቆጣት ነው መሰለኝ። እኔ አላገኛትም ነበር በሰዓቱ 2,000 ጨምራልኛለች። በኢትዮጵያ ብር ነው የምትከፍለኝ የነበረው። እሺ ምንድን ነው ስሙ ሬስቶራንቱ? ኢትዮጵያ ቤስት ኦፍ ኢትዮጵያ። እሺ የባለቤቷን ስልክ ቁጥር ላኪልን። የባለቤቷን ስልክ ቁጥር ለመሲ ስጫትና ለመሲ አሁን ሚውት አድርጌ ልቀበላት። አቦ ዳንቺ አዎ ተቀበያት። ስልክ ቁጥሩ የባለቤቷን ስልክ ቁጥር ትላክላት ለመሲ፣ ለዘመዷ ለመሲ ትላክላት። መሲ ለኔ ጋር ወደ ዋትሳፕ ትልክልኛለች። እርስቴ ያውልሽ የሬስቶራንቷን ባለቤት ስልክ ቁጥሯን ለመሲ አሁን ስጫትና ከዛ መሲ ደግሞ ለሀቢባ ትሰጣታለች። በቃልሽ ታውቂዋለሽ? በቃሌ አላውቀውም። ስልክም አሁን አላውቀውም። ቆይ በስልክ አውጥቼ ስልሽ ነበርና አሁን እንደነበረች ወጣ ብላለች። በቃ እሺ ስልኩን አውጭና ለመሲ ስጫትሽ። ሌላ ሰው ማንም ሰው ቢጠይቅሽ ለማንም ይሄንን ስልክ ቁጥር እንዳትሰጪ፣ ለመሲ ስጫት። መሲ ለሀቢባ ትሰጣታለች። እሺ እሺ እኔ በጣም አመሰግናለሁ። እሺ በቃ ከዛ ሀቢባ ታወራሻለች። ከሀቢባ ጋር ብቻ ግንኙነትሽን አድርጊ። ሌላ ሰው ደውሎ ቢጠይቅሽ ከማንም ሰው ጋር አታውሪ። እሺ እኔ ሀቢባ ነኝ ስትለኝ ላውራ ተፋ። አዎ ሀቢባ ራሷ ታወራሻለች፣ መሲም ታወራሻለች። ሌላ ሰው አታውሪ። እሺ እኔ ወደዚህ እሺ አመሰግናለሁ በጣም። እሺ መሲ ጋር አለ ቁጥሯ? አዎ አለብላለች። አለ ብላለች። ሀያት መሲ ላኪልኝ ዋትሳፕ ነው። እኔ ጋር ያለው የስራ ስልክ እንጂ የግል ስልክ አይደለም። የምግብ ቤት የስራ ስልክ ነው እኮ። ላኪልኝ የስራ ስልኩን። በስራ ስልክ እንደውላለን። ምን ችግር አለው? ባለቤቷን ፈልገን ነው እንላለን። እሺ አዎ በቃ ዝጊው። የሁሉም ራሷ ናት ስልኩን የምትይዘው፣ የስራውንም ሁሉንም እያለች ነው። አቡ አቤት። ይሄ የስራ ስልክ የተባለውም እራሷ ባለቤቷ ናት የምትይዘው እያለች ነው። ኦኬ እሱን ትልክልኛለች። በቃ መሲ በቃ ዝጊ መሲ። ይኸው ዘግቼዋለሁ። አቡ እሺ ቴንክ ዩ መሲ ብርስቶን ሳትሆኚ መሲ ያችኛዋ የሬስቶራንቱን ስም አታውቂም ነበረ? ነገረችሽ አይደለም? አንቺ አታውቂም ነበር? የሬስቶራንቱን ስም ትላንትና ነው የጠየኳትና ትላንትና ነግራኛለች። የስራ ስልካቸውም አለሽ ኦልሬዲ ታውቂያለሽ? የስራ ስልካቸው ትላንትና ስትነግረኝ ጊዜ ምግብ ቤቱ ይሄንን ይባላል ስትለኝ ጎግል ላይ ሰርች አድርጌ የምግብ ቤቱ ስም ታፔላ ላይ አግኝቼዋለሁ። እሺ ላኪልኛውን ቁጥራቸው ነው ማለት እያወቅሽ የሳራ ስም ሲጠፋ ዝም ማለትሽ በጣም አስከፍቶኛል። እውነት ትላንትና ነው ይኸውልሽ አቡ ትናንትናም ሆነ እስከዚህ ሰዓት ድረስ እንደማታውቂ ነበር ስትነግሪኝ የነበረው እና እያወቅሽ የሳራ አልሀበሻ ስም ሲጠፋ ዚስ ኢዝ ናት ፌር። ለምን አይገባትም? ሳራ ማታ ሳራ ቤት ጠርተውኝ ሲጠይቁኝ አዎ አላቅም ብያቸዋለሁ። ከዛ ማታ ስልክ ደውዬ የምግብ ቤቱ ስም አሁን ንገረኝ ስላት ስሙን ነገረችኝ። ሰርቻ ማታ ነግራሽ እኔ ቅድም ስጠይቅሽ አላቅም ስሙን አልሽኝ። እሺ እንደገና ቅድም አላቅም ከምትይ አውቃለሁኝ ግን ከሷ ይውጣ ማለትም መናገር ትችያለሽ። ችግር የለውም እኮ ግን የሳራ ስም ሲጠፋ የሳራ አልሀበሻ ስም ሲጠፋ ዝም ማለት ልቦናሽ እያወቀ ፌር አይደለም። ይሄ ግፍ ነው ሳራ ላይ የሚሰራው። ለምን እሷ ናት ብዙ ብራንች ያላት። አሁን ይሄ ሬስቶራንት ስንት ብራንች አለው? ኢማራት ላይ ስንት ብራንች አለው? ሳራ አልሀበሻን አስገቧት። ቤተሰብ ሮጣብኝ ኮመንቱ ልስባት ስለ አንዳንድ ቁጥር እየጻፈች ነው። ሞዴሬተሮች ሳራ አልሀበሻን አስገቧት። እየሮጠብኝ ነው ኮመንቱ። አንድ ቁጥር እየጻፈች ነው። ሶፊዬ ቤትዬ አስገቧት አንዳችሁ እና ብዙ ብራንች ላልሽው አሁን ስንት ብራንች እንዳለው ጎግል ላይ እናያለን። ቪዲዮን ስትሰሪ ብዙ ብራንች ስላልሽ
ለዛ ነው ህዝቡ እንዳለ ሳራ አልሐበሻ ሬስቶራንት ነው እያለ ኮመንት ላይ ሲጽፍ የነበረው። ብዙ ብራንች አለው። ስንት ብራንች አለው ይሄ ሬስቶራንት? ቤስት ኦፍ ኢትዮጵያ ስንት ብራንች አለው? እንትን መሰለኝ የሬስቶራንት ስም ቤስት ኦፍ ሳይሆን ሀቡዬ ቴስት ኦፍ ኢትዮጵያ ነው። ቴስት ኦፍ ኢትዮጵያ ስንት ብራንች አለው? እንትኑ ምግብ ቤት እሷ ብራንቹን ስንት እንደሆነ አታውቅም፣ ግን ከዚህ ምግብ ቤት ሌላም ቦታ አላቸው ነው ያለችኝ። ሌላም ቦታ አላት ዱባይ። አንቺ ቪዲዮዎች ላይ ደግሞ እኔ አሁን ተልኮልኝ እንዳየሁትኝ ብዙ ብራንች ያለው ኢማራት ውስጥ ብዙ ብራንች ያለው ነው ያልሽው እና ብዙ